voice of America. ኢትዮጵያዊ ዜግነትን መልሶ ለማግኘት ማመልከቻ ማቅረብ ብቻውን በቂ እንዳልሆነ መረዳቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ዝርዝሩን ጽዮን ግርማ ይዛለች። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ አባል የሆኑትን የአቶ ጃዋር መሐመድን የዜግነት ጉዳይ በተመለከተ በቦርዱና በፓርቲው መካከል አከራካሪ ሆኖ መቆየቱን የገለጹት የቦርዱ የኮሚኒኬሽንስ አማካሪ ወይዘሪት ሶሊያና ሽመልስ ቦርዱ ለውሳኔ የተቸገረበት ሀሳብ እንዳለው በመግለጽ የዜግነት አመላለስ ሂደት አሰራርን በተመለከተ ማብራሪያ እንዲሰጠው የጠየቀው የኢሚግሬሽን ዜግነትና ወሳኝ ሁነት ኤጀንሲ ዝርዝር ማብራሪያ የያዘ ምላሽ እንደሰጠው ተናግረዋል። ቦርዱ ልኮት የነበረውን የጥያቄ ጭብጥ ወደ ኋላ መለስ ብለው ያብራራሉ። ጠየቅናቸው የነበረው ኦፌኮ እንደ ፓርቲ ለዚህ ጉዳይ ጥያቄ ሲጠየቅ መልስ ሊሰጥ ያለ የነበረው ዋናዎቹ ሶስቱ መስፈርቶች ማለትም አቶ ጃዋር ወደ ሀገር ቤት ተመልሰው ኢትዮጵያ ውስጥ እየኖሩ እንደሆነ፣ ከዛ በተጨማሪ ደግሞ ከዚህ በፊት የነበራቸውን የሌላ ሀገር ዜግነት መተዋቸውን፣ ከዛ ደግሞ ያንን ማመልከቻም ደግሞ መኖሪያቸውን እዚህ ማድረጋቸውን ዜግነት መተዋቸውን የሚገልጽ ማመልከቻውን ለኤጀንሲው በማስገባታቸው ከዚህ በኋላ ከኤጀንሲው የሚጠበቅ ምንም አይነት የጽሁፍ ሆነ የሰነድም ሆነ ሌላ ምላሽ የለም። ምክንያቱም ከህግ በሚመለስ መብታቸው አውቶማቲካሊ ኢትዮጵያዊ ሆነዋል ማለት ነው ብሎ ሰነድ ማቅረብ አይገባንም ብሎ ነበረ ምላሽ የሰጠው። በቦርዱ ደግሞ የኤጀንሲውን የጠየቀው ጥያቄ ምን ነበረ? ኤጀንሲው በህጉ ላይ በአንቀጽ 22 እና 23 ላይ የተቀመጠውን ኢንተርፕሬት ከማድረግና ትርጉም ከመስጠት ይልቅ ኤጀንሲው በዛ ህግ መሰረት የሚሰራው እንዴት ነው የሚለውን ለኤጀንሲው ነው ድል የሰጠ ነው። እንዴት እንደሚሰራ ጭብጡን በግልጽ አስቀምጠን አያይዘውም ማብራሪያ እንዲሰጣቸው የጠየቁት ኤጀንሲው የሰጣቸው ምላሽ ይዘት ምን እንደሆነ ያስረዳሉ። ኤጀንሲ ያለው ምንድነው እንግዲህ አንድ ሰው የትውልደ ኢትዮጵያ የሆነ ኢትዮጵያ ዜግነቱ መልሶ ለማግኘት ማመልከት ይችላል ብሏል። ማመልከት ሲያመለክት ደግሞ ወደ ሀገር ውስጥ መመለሱን፣ ኢትዮጵያ ውስጥ መኖሪያ ማድረጉን፣ የቀድሞ ዜግነቱን መተውን እና ከዛ ደግሞ ማመልከቻውን አንድ ላይ አድርጎ ለኤጀንሲው ማመልከት ይችላል ይላል። ከዛ ኤጀንሲ በተጨማሪ የገለጸው ምንድነው ይህ ማመልከቻ ሲደርሰው ይህንን ማመልከቻ የሚያይ ኮሚቴ እንዳለ ገልጾልናል። ኤጀንሲ ያ ኮሚቴ ተሰብስቦ አይቶ የውሳኔ ሀሳቡን ለኤጀንሲው ኃላፊ እንደሚያቀርብ ለተቋሙ እንደሚያቀርብና ተቋሙ ይህንን የውሳኔ ሀሳብ ሲቀርብለት ቢያውን ያቀረበው ግለሰብ ኢትዮጵያዊ ዜጋ መሆኑን ከወሰነ እና ኢትዮጵያዊ ዜግነት መልሶ ማግኘት መቻሉን ከወሰነ እሱን የሚያረጋግጥ የዜግነት የምስክር ወረቀት እንሰጣለን። በሌላ በኩል አቶ ጃዋር መሐመድ ይህን ጉዳይ በተመለከተ በፌስቡክ ገጻቸው ላይ ባሰፈሩት ዝርዝር ማብራሪያ አንድ ቀንም ቢሆን የአሜሪካ ዜግነት መውሰዳቸውን ደብቀው እንደማያውቁ፣ ለምርጫ እንደሚወዳደሩ ከወሰኑ በኋላም የአሜሪካ ዜግነታቸውን ለመተው እንደሚፈልጉ በይፋ ገልጸው ተገቢውን ሂደት ማከናወናቸውን፣ በአሁን ሰዓትም የአሜሪካን ዜግነት ማጣታቸውን የሚያረጋግጥ ሰርተፍኬት መቀበላቸውን ገልጸው ማመልከቻና ሰነዶቻቸውን ለሚመለከተው የመንግስት ቢሮ ማስገባታቸውን በዝርዝር አስፍረዋል። አሁን ከኔ የሚጠበቁ ህጋዊ ሂደቶችን ሁሉ ፈጽሜም እንኳን የምርጫ ቦርድ ሰዎች የኢትዮጵያ ባለስልጣናት ላይ ጫና በመፍጠር ሂደቱን ለማወሳሰብ እየሞከሩ ነው። ሆኖም ይህን ለማድረግ ምንም የህግ ድጋፍ የላቸውም። በእኔ በኩል የሚጠበቁ 3 ሂደቶችን በአግባቡ ፈጽሜያለሁ። የዜግነት ሰነድ መልሻለሁ። የቀድሞ ዜግነቴን ጥያለሁ። ማመልከቻዬና ሰነዶቼን ለሚመለከተው የመንግስት ቢሮ አስገብቻለሁ። ወይዘሪት ሶሊያና ሽመልስ በበኩላቸው ቦርዱ ከኤጀንሲው የተሰጠው ምላሽ ማመልከት ብቻውን በቂ እንዳልሆነና የዜግነት የምስክር ወረቀት ማቅረብ ስለሚያስፈልግ ይህን መነሻ በማድረግ የአቶ ጃዋር መሐመድን የኢትዮጵያዊ ዜግነት የምስክር ወረቀት ኦፌኮ በ10 ቀናት ውስጥ ለቦርዱ እንዲያቀርብ ደብዳቤ መጻፋቸውን ይናገራሉ። ቦርዱ ምንድነው ያለው? ይሄንን አይቶ የኦፌኮ ክርክር በአንድ በኩል አለ። ፓርቲው ያቀረበው ምንም አይነት ሰነድ አያስፈልግም፣ የሰነድ የሚመለክ ሰነድ የለም፣ እነዚህ መስፈርቶች ተሟልተው ማመልከቻው ከገባ አውቶማቲክሊ የኢትዮጵያ ዜግነት እንዳገኙ ነው እና ስለዚህ ምንም አይነት ሰነድ ለማቅረብ አንገደድም ብሎ ያቀረበው ክርክር ነበረ። ከኤጀንሲው ደግሞ በአንድ በኩል ደግሞ ቦርዱ የተረዳው ደግሞ ከኤጀንሲው ምላሽ በእርግጥ የሚሰጥ ሰነድ መኖሩንና ከማመልከቻው በተጨማሪ በኮሚቴ መታየትና ሰነድ ደግሞ እንደሚሰጥ ሰርተፍኬት እንደሚሰጥ ከውስጥ ኤጀንሲ ውሳኔ ተረፈ። ስለዚህ በሁለቱ መካከል ያው ልዩነት አለ ማለት ነው። ፓርቲው ያቀረበው መከራከሪያና ኤጀንሲው አሰራሪ ነው ያለው መካከል ላይ ያለው ልዩነት አለ። ስለዚህ ዛሬ ለኦፌኮ በላክነው ደብዳቤ ቦርዱ የላከው ደብዳቤ ላይ የገለጸው ከኤጀንሲው ያገኘነውን ደብዳቤ አባሪ አድርገን ለፓርቲው ልከናል። ስለዚህ ኤጀንሲው በላከልን ደብዳቤ መሰረት በኮሚቴ ተወስኖ ውሳኔ ሀሳቡ ለባለስልጣኑ ቀርቦ የሚሰጥ ሰነድና ሰርተፍኬት ስላለ ያንን ሰርተፍኬት ተባካቸው አቅርቡልን ብለን ነው ማለት ነው በደብዳቤ ይመልስልናቸው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በበኩላቸው አቶ ጃዋር አስፈላጊውን ሁሉ አሟልተው ማስገባታቸውንና ሕጉም ቢሆን ኤጀንሲው ውሳኔ ይሰጣል እንደማይል ገልጸዋል። ሕጉንም በሚገባ
ማንበባቸውን ይናገራሉ። አማርኛ ማንበባለው በእንግሊዝኛ ማንበባለው በሁለቱም ማመልከት ይላል በእንግሊዝኛ አፕላይ ይላል ውሳኔያቸውን አይጠይቁ ወስኑ የሚል የለበት እንግዲህ እንዳልኩሽ ናውንስ ማድረግ ወደ ሀገር ተመልሶ መኖር መጀመር ከዛ በኋላ ደግሞ ማመልከት ወይም አፕላይ ይላል በቀጥታ እንጂ መንግስት የመንግስት ኢሚግሬሽን ይወስናል አይወስንም እንደዛ የሚባለው ለራስ ፓስፖርት ለመስጠት ካልሆነ በስተቀር ዜግነት ጥያቄ ላይ ለኛ በቂ ነው የሚል እንትን አለ። ዜጋን እኮ መከልከል አይቻልም። ወንጀል ከሰራ ታስራለሽ እንጂ አንድ ዜጋ ዜግነት አይገባውም ብሎ መከልከል በየትኛውም ዓለም ህግ ድሮ በጀነት ጆሴፍ ስታሊን ዘመን ማባረር ይቻል ነበር። ወደ ማሳደድ ከሀገር ሪፖርት ማድረግ ለምሳሌ ትሮቶስ ነው ደቡብ አሜሪካ ውስጥ ነው የሞተው ጆሴፍ ስታሊን አባረሩት ማለት ነው። ከዛ በዛን ዘመን እንጂ አሁን ባለው 21ኛው ክፍለ ዘመን አንድ ዜጋ ወንጀል እንኳን ቢሰራ ታስራለሽ ሌላ አማራጭ የለም። ዞሮ ግን በእኛ በኩል ያለው ህግ ውሳኔ አይደለም። አያይዘውም አቶ ጀዋር ህጉ የሚጠይቀውን ሁሉ በማሟላቱ ኢትዮጵያዊነቱን ሊከለክለው የሚችል አካል አይኖርም ብለዋል። በሌላ በኩል ኤጀንሲው አስፈላጊው መስፈርት ከቀረበለት በኋላ በምን ያህል ጊዜ ውስጥ ተሰብስቦ ውሳኔውን ይሰጥ እንደሆነ የጠየቅናቸው ወይዘሪት ሶሊያና ይህን በተመለከተ ቦርዱ ለኤጀንሲው ጥያቄ እንዳላቀረበና ኤጀንሲው ምላሽ እንዳልሰጣቸው ገልጸዋል። በእኛም በኩል ኤጀንሲው አስፈላጊው መስፈርት ከቀረበለት አስፈላጊ የተባለውን የዜግነት ምስክር ወረቀት በምን ያህል ጊዜ እንደሚሰጥ ወይም መስጠት እንዳለበት የተደነገገ ህግ እንዳለ ለመጠየቅ ጉዳዩ ይመለከታቸዋል ወደ ተባሉ የኤጀንሲው ኃላፊ የእጅ ስልክ ላይ ደጋግመን ደውለን ነበር። ስልካቸው ስለማይነሳ ምላሻቸውን ማግኘት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። አድማጮች፣ በዚህ ጉዳይ ላይ የውጭ ዜግነት ያላቸው የፖለቲካ ፓርቲ አባል ሆነዋል የሚባሉ ሰዎችን በተመለከተ የሚቀርቡ ቅሬታዎችና ምላሾችን አጠቃሎ የያዘ የሁለተኛውን ክፍል ዘገባ በነገው ዕለት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ